ጸጉር ምንድነው? ምንድነው ጸጉር? ጎልያድ ሚካኤል ነኝ፣ የውበት ባለሙያ። ለምንድነው የሚነቃቀለው ብለን በምናይበት ሰዓት አንደኛ ከስር ያለው የሩቱ ጉዳይ ነው። ሁለተኛ ደግሞ ጸጉር የተሰራው ከፕሮቲን ከረቲን ከሚባለው ነገር ስለሆነ በወንዶች ናቸው። የጸጉር አንድ ላይ የተያዙ ናቸው። ስለዚህ የጸጉር ተጎድቷል ብለን የምናየው አንዷን ዘለላ ይዘን ቀጥ አድርገን በደንብ እንደዚህ ይዘናት በምናይበት ሰዓት ሶስት ክፍል አለው አንዱ ጸጉር። ይሄም ምን ይባላል? የውጭኛው ክፍል ኩቲክል ይባላል። ከዛ ኮርቴክስ የሚባል ክፍል አለው። መጨረሻ ላይ ሚዱላ የምትባል ክፍል አለው። ያን ለመግለጽ እንደ ዛፍ ማለት ነው። ዛፍ ኖርማሊ በምናይበት ሰዓት የውጭ ክፍል አለው ቅርፊት፣ የመሐከል ክፍል አለው ግንድ፣ ስቲም የሚባል ነገር አለው መሃል ላይ ያለችው ማለት። ልክ እንደዛ የኛም አንዷች ጸጉር እንደዚህ ሶስት ክፍል አለው። መጎዳቱን በምን እናውቃለን ነው? ጸጉሩን ይዘን ወደ ታች በምናደርግበት ሰዓት እጃችንን በጣም ይሻክረን ከሆነ በቀላሉ ወደ ውስጥ ይገባና ጸጉሩ ይጎዳል ማለት ነው። ያ ማለት ኩቲክሉ ተከፍቷል ማለት ነው። ማንኛውም ነገር ወደ ውስጥ ከገባ በኋላ ጸጉራችንን በቀላሉ ዳሜጅ ሊያደርገው ይችላል። ሁለተኛ ኢላስቲክሲቲ የምንለው የመሳሳብ ሁኔታው ማለት ነው። አንዷን ጸጉር እንደዚህ ይዘን በምንስብበት ሰዓት ተስቦ ከቀረ ወይም ደግሞ ጸጉሩን በምንስብበት ሰዓት ከተበጠሰ ያ ጸጉር ዳሜጅ ሆኗል ማለት ነው። በዚህ አይነት ሁኔታ የጸጉራችንን ሁኔታ ያለበትን ደረጃ ማወቅ እንችላለን ማለት ነው።